አፕሊኬሽን የተለያዩ ነገሮችን ለመስራት የሚጠቅመን በጣም በተለይ እንደ ሶሻል ሚዲያ ላይ የምንሰራ ሰዎች የተለያዩ ነገሮችን እንድንሰራ የሚያግዘን በተለያዩ አጋጣሚዎች ሀሳቦችን የሚሰጠን ምርጥ የሆነ አፕሊኬሽን የተለያዩ ጥያቄዎችን መመለስ፣ ሀሳቦችን ማመንጨት፣ እንደዚሁ ደግሞ የተለያዩ ስፒቶችን ጽፎ ራሱ አዘጋጅቶ መግቢያውን እንኳን ምን አድርገን መግባት እንዳለብን ምርጥ አድርጎ ሀሳቡን እንደዚሁ ደግሞ አስተማሪዎች ለሆናቸው ሰዎች ደግሞ አስጠኞች የተለያየ ስራ መስክ ላይ ያላችሁ አንዳንድ ጥያቄዎችን አጋዥ ሆኖ ለእናንተ ላችሁ አፕሊኬሽኑ ስም ቻት ጂፒቲ ይባላል። ታዲያ ቻት ጂፒቲ የተለያዩ ይዘቶች አሉት። ጽሁፎችን ማመንጨት፣ ቋንቋዎችና የተለያዩ ማብራሪያዎችን መስጠት በዚህ የሚጠጋው ማንም የለም። እናንተ መመለስ ያቃታችሁን መመለስ የማትችሏቸውን ጥያቄዎች ከነ ማብራሪያቸው ቁጭ የሚያደርግላችሁ ቆንጆ አፕሊኬሽን ነው። በተለያዩ ቋንቋዎች የመመለስ አቅሙ በጣም ከፍተኛ ነው። ማንም አይደርስበትም የተባለለት ቆንጆ የሆነ ቅድም እንዳልኳችሁ ታዲያ በተለያዩ ስራ ዘርፍ ያላችሁ ሰዎች የምትሰጧችሁን ጥያቄ በሙሉ ያለምንም እንትን በደንብ አድርጎ አብራርቶ መልሳችሁን ቁጭ የሚያደርግላችሁ አፕሊኬሽን ነው። በተለያዩ የስራ ዘርፍ ያላችሁ በተለይ አስጠኞች ለሆናችሁ መምህራን፣ እንደዚሁም ደግሞ ሶሻል ሚዲያ ላይ የምትሳተፉ ሰዎች ስክሪፕት እስከ መጻፍ ድረስ በደንብ ጥርት ያለ መረጃ እስከ መስጠት ድረስ በጣም ከፍተኛ አቅም ያለው የተባለለት የዘመኑ ምርት ነውና መጠቀም የምትችሉት። ታዲያ ይህ አፕሊኬሽን አንዳንድ ጊዜ የቃላት ግድፈቶች አሉት። ሙሉ በሙሉም ፍጹም አይደለም፣ ግድፈቶች አሏቸው። ሙሉ በሙሉ ፍጹሞች አስተማማኞችም እነዚህ አፕሊኬሽኖች የሚሰሩት ለሰው ልጆች አጋዥ እንዲሆኑና ለሰው ልጆች አንዳንድ ነገሮች ላይ እንዲያግዟቸው ማብራሪያ ያለባቸውን ነገር ትንሽ ሀሳብ እንዲሰጡበት የተደረጉ ናቸው እንጂ ሙሉ በሙሉ እኛን ሊቆጣጠሩና የኛን ሀሳብና የኛን ፍቃድ የኛን ስሜት የሚያስፈልገንን ነገር ማድረግ ፍጹምነት ላይ ሊኖራቸው አይችልም ማለት ነው። ስለዚህ በዘመናችን ግን አሪፍ የተባለ አፕሊኬሽን ብዙ ነገር ላይ የሚጠቅመን ቆንጆ የተባለ ይሄኛው አፕሊኬሽን ነው ማለት ነው። ስለዚህም በተለይ ሶሻል ሚዲያ ላይ ቅድም እንደተናገርኩት ሶሻል ሚዲያ ላይ የምትሰሩ እንደዚህ ዩቲዩበሮች ለሆናችሁ በጣም ቆንጆና ምርጥ ሀሳብ መስጠት ይችላል። እናንተ ስቲል ስክሪፕቱን መጀመሪያ ምን ብላችሁ መግባት እንዳለባችሁ ስሜቱን፣ ሀሳቡን በደንብ አድርጎ ግልጽ አድርጎ የሚሰጣችሁ ነው ማለት ነው። በመጠቀም ብዙ ነገር ታተርፋላችሁ፣ ብዙ ነገር ትሰራላችሁ። በደንብ አድርጋችሁ ተጠቀሙበት እላችኋለሁ። ታዲያ ለአጠቃቀምም በጣም ቀላልና ለመጠቀም ምንም የሚከብድ ነገር የለውም። የምትፈልጉትን ሀሳብ በምትፈልጉት ሀሳብ ከነ ብዙ ማብራሪያው ጥሩ በሆነ መንገድ ለእናንተ ያቀርብላችኋል ማለት ነው። ስለዚህ መጠቀሙ ላይ ብዙም የሚከብድ ግር የሚል ነገር የለውም። ቀጥታ አፕሊኬሽን ውስጥ እንደገባችሁ ሁሉም ነገር እንደ ማንኛውም እንትን ቀለል ያለ ነው። ሁላችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እንዴት አድርገን መጠቀም እንደምችልና ሀሳቦችን ከፈለጋችሁ ኮመንት ላይ አሳውቁኝ። ሁለተኛ ቪዲዮ ልሰራላችሁ። በደንብ አድርጋችሁ ተጠቀሙበት እላችኋለሁ። አመሰግናለሁ። እንደዚህ አይነቶች ጠቃሚ መረጃዎች እንዲደርሱት ከፈለጉ ካናሉን ሰብስክራይብ እያደረጉ መሆን ይችላሉ።